ታላቅ የምስራች ይህ ነው። ሰው እግዚአብሔር በፈጠረው ቆሞ አልተገኘም። የሰው ልጅ እንደ ስስት ተለዋዋጭ ነው፣ ይቀያይራል። ከፈጠረው ፍጥረታት ሁሉ ሕጉን ያፈረሰ ሰውና እባብ ነው። እባብ መሰናከያ ለሰው ስለሆነ ርግብተ ትኩን በእንቲአከ፣ በአንተ የተነሳ መሬት የተረገመች ትሁን፣ አንተም እግርህን አጥተህ በልብህ ሂድ ተብሎ እባብ በልቡ የሚሄደው የእርግማን ውጤት ነው። ዘፍጥረት 3። በዚህም ምክንያት ሰው እግዚአብሔርን አስቀይሞት ለ5500 የመከራ ዘመን ነበር። እግዚአብሔር ለፍጥረቱ የማይጨክን የማይራራ ቃል ገብቶለት ነበር። በሰሉስ ዕለት ወመንፈቃ እድህን ሞለተ ወለትከ፣ እነሆ 3 ቀን ተኩል ተወልጄ በመስቀል ላይ ተሰቅዬ አድንሃለሁ ብሎ ቃል ገብቶለት ነበር። ዘፍጥረት 3 ቁጥር 15። ይህን ቃል ጠብቆ ጊዜው ከጊዜው ደቂቃ ሳያልፍ ሐዋርያው ጳውሎስ እንደመዘገበው ወአመበጽሐ ዕድሜሁ ፈነወ እግዚአብሔር ወልዱ ዋሕደ፣ እግዚአብሔር አንድያ ልጁን ነው ላከው ከድንግሊቱም ተወለደ ይለናል። ገላትያ ምዕራፍ 4 ቁጥር 4 ላይ በቀነ ቀጠሮው እግዚአብሔር ነቢያትን ሁሉ ሲያናግር ቆይቶ ነቢያት በየአባባላቸው ሲጸልዩ ሲማጸኑ መልእክት ሲያስተላልፉ ኑሮ ነበር። ፈኑ እዴከ እማርያም፣ ልጅክን ላክልን፣ ክንድህን ላክልን እያሉ ጸሎታችን መስዋዕታችን ሁሉ የመርገም ጨርቅ ሆነ፣ ተቀባይነት አጣ በእግዚአብሔር ዘንድ እያሉ ነቢያት ሁሉ ሰማዩን ቀደህ ብትመጣ እያሉ ይጸልዩ ነበር። እግዚአብሔር ቸር ነው። የሰውን ልጅ እንደ ኃጢአቱ ገደል ገብቶ እንዲቀባ አልፈቀደም። በመብል ምክንያት የመጣውን ኃጢአት ሥጋውን ደሙን ተቀብሎ የሰው ልጅ ነፃ እንዲሆን፣ በእንጨት ምክንያት የመጣውን ኃጢአት በእንጨት ላይ ተሰቅሎ ነፃ እንዲያወጣው ቀነ ቀጠሮ ሳያሳልፍ ከድንግሊቱ ከደካመው ከሰው ወገን አምላክ ሰው ሆነ። አዎ ከፍጥረታት ሁሉ እመነሶ ለዘነሶ፣ ከመላእክት ከረቂቃኑ ሳይሆን ወደ ኃጢአተኛው ወደ ሰው አምላክ ሰው ሆነ። የአብርሃምን ዘር የአብርሃም ትውልድ ያዘ። ቀኑን ሳያሳልፍ እግዚአብሔር መልአኩን በመጨረሻ መላእክት ነቢያትን ሲያናገር ኑሮ መጨረሻ ላይ ሁር አብሰራ ለድንግል፣ እነሆ ድንግል ሄደህ ወንድ ልጅ ተወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ብለህ ንገራት አለው። መልአኩ ቅዱስ ገብርኤል በተነገረው መሰረት ለእመቤታችን አበሰረ። ዛሬ ታላቅ የደስታ ቀን ነው። ክርስቲያኖች፣ የሰው ልጅ ነፃ የወጣበት ዕለት ነው። ሰው እንደወደቀ እንዳይቀር አምላክ ዝቅ ብሎ ነቢያት የተናገሩትን ትንቢት ሁሉ ለመፈጸም ባልታሰበው ቦታ በቤተልሔም ዛሬ ተወለደ። ወአንቲኒ ቤተልሔም ኢትትሐቲ ነገሥተ ይሁዳ። ይች ነቢያት ይችን ቤተልሔም ነቢዩ ተናግሮ ነበረ። ጠፍታ ነገሥታቱ የነግሱባት የነበረችው ቦታ እንዳልሆነች ሆና በዚያች ሲሄድ ነቢዩ ሚክያስ እንዲህ እንደጠፋሽ እንጂ አትቀሪም፣ መስፍን ይወለድብሻል፣ ንጉሥ ይወለድብሻል፣ መላእክት ይዘምሩብሻል፣ ነገሥታት ይገብሩብሻል ብሎ ትንቢት ተናግሮላት ነበረ ለዚያች ለቤተልሔም። ይህ ትንቢት ይፈጸም ዘንድ
እመቤታችን አዎ ዮሴፍ ሰሎሜ ሆነው ወደ ቤተልሔም ሄዱ። የመውለጃዋ ቀን ሲደርስ በዚያ በቤተልሔም በጽዳት በሌለው ቦታ እንግዶች ቦታውን አጨናንቀውት ነበርና ሁሉም በየጎሳው በየወገኑ እንዲመዘገብ ነበርና የመንግስት አዋጅ የአውግስጦስ ቄሳር አዋጅ ሁሉም በየወገኑ እንዲመዘገብ ነበረ። የሕዝብን ቁጥር ለማወቅ ዛሬም መንግስታት ሕዝባቸውን ይቆጥራሉ። በየ10 ዓመቱ የሚቆጥሩት ከዚያ የመጣ ስርዓት ነው እና እመቤታችን ዮሴፍ በዚያ የመውለጃዋ ሰዓት ሲደርስ ነገስታቱ ይገብሩብሻል ተብላ ትንቢት እንደተነገረ 3ቱ ነገስታት ወይም ደግሞ የጥበብ ሰዎች የተባሉት ሰብአ ሰገል በኮከብ እየተመሩ ቤተልሔም ሄዱ። በኮከብ ነው የሚመሩት። በዚያ ሲሄዱ ወደ ቤተ መንግስት ነበር መጀመሪያ የሄዱት። ወደ ቤተ መንግስት ሲሄዱ እግዚአብሔር በኮከብ እየመራቸው ነበረ። ጥፋት አጠፉ። ከዚህ ላይ እግዚአብሔር በኮከብ ነው የሚመራቸው። ወደዚያ ሲሄዱ ወደ ቤተ መንግስቱ ኮከቡ ተሰወረባቸው ይላል። ወደ ንጉሱ ወደ ሄሮድስ ሄዱ። ሄሮድስን ገብተው ጠየቁት። የት ነው ክርስቶስ የሚወለደው ብለው ጠየቁት። እሱ አይቶ ሰምቶ የማያውቅም ተሸበረ። በዚያን ጊዜ ንጉስ የሚለው ቃል ስለ አስፈራው ከኔ በላይ ደግሞ ንጉስ አለ ወይ ብሎ ስለደነገጠ በስውር በድብቅ ትንቢት የሚያውቁትን ካህናቱን አስጠርቶ ጠየቃቸው። አዎ ትንቢታችን በቤተልሔም መሲህ ይወለዳል ብሎ ነገሩት። ነገስታቱንም በሉ ስታገኙት ለእኔም መጥታችሁ ንገሩኝ እኔም እንድሰግድለት ብሎ ሸንጉሎ ይልካቸዋል። አሁን ከንጉሱ ወጥተው ሲሄዱ እንደገና ኮከቡ የመራቸው ቤተልሔም ቦታ ሲደርሱ ዘቅዝቆ እንደማሳየት በዚያ ኮከቡ ቆመ። እረኞች መንጋቸውን የሚጠብቁ እረኞች ብርሃነ ሲያዩ ደነገጡ። ቅራት የሚባል ቋንቋ የሚያውቅ ሰው አለ? ቅራት ሁሉም የአዲስ አበባ ልጅ ነው ማለት ነው። ሁሉም ከተማ ነው። በሀገር ቤት በገጠር ከብቱን መንጋውን የሰፈሩን በአንድ ላይ አድርጎ ይጠብቃሉ በተራ። የነገሌ ቅራት ነው ይባላል። እና ጅብ አለ ሌላም ነገር ስላለ ህዝቡ መንጋውን በዚህ መልኩ የሚጠብቅበት እንደየአካባቢው ሊያይ ይችላል። እና እነዚህ እረኞች መንጋቸውን ሲጠብቁ ያላስተውት ብርሃን ሲበራ መልአኩ አትፍሩ፣ አትደንግጡ፣ ለእናንተ ለሁሉ የሚሆን ደስታ ዛሬ እነግራችኋለሁ፣ መድኃኔ ክርስቶስ ነው ተወልዷል የሚል ታላቅ ደስታ ነገራቸው። ከእረኞቹ ጋር የሰማይ መላእክት መጥተው ዘመሩ። የሚደንቅ ነው። መላእክት በክርስቶስ ልደት ከሰው ጋር ተገናኝተው የማያውቁትን ደስታቸውን አብረው ከእረኞቹ ጋር አመሰገኑ። ስብሐት ለእግዚአብሔር በሰማያት የሚለው የሕዝብ መዝሙር ነው። ደስ ይላቸው። ሰውና መላእክት አብረው ያመሰግኑበት ዕለት ነው እና ይህ በዓል ሰውና እግዚአብሔር እርቅ የተጀመረበት ሰውና መላእክት ታርቀው ጌታን ያመሰግኑበት ዕለት ነው። በዚህ ደግሞ ደስታው ለእነሱ ብቻ ሳይሆን ድንግል ልጇን የወለደችበት ፈጣሪዋን የወለደችበት ዕለት ነው። የአምላክ እናት የተባለችበት ዕለት ነው። ይህ ታላቅ ደስታ ነው። ወላዲተ አምላክ እመብርሃን እያለ ሁሌ የምናመሰግናት የብርሃን የኢየሱስ ክርስቶስ እናት የሆነችበት ዕለት ነው እና ይህ ልደት የነቢያት ትንቢት የተፈጸመበት ነቢያት ሁሉ ትንቢት የተናገሩት ሁሉ ተፈጸመ። ተስፋ አበው በማርያም ድንግል የነቢያት ትንቢት በድንግል ማርያም እናትነት ተፈጸመ አበቃ ብለው
ሊቃውንት ያመሰግናሉ። ለዚህ ሰዓት ለዚህ ጊዜ ያደረሰን ኃያል ጌታ ክብርና ምስጋና ለተቀደሰው ስሙ ይሁን። ይቆየን። እግዚአብሔር